ፏፏቴ ቲዩብ አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ የቻናላችን ቤተሰቦች፣ እነሆ የዕለቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አበይት ነጥቦች። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የሰላም ጥሪ ያቀረቡ፣ ጦርነት ይብቃ አገር ይዳን ብለዋል። በጦርነት ዝግጅት ፊት ዝምታን መምረጥ የጦርነቱ ተባባሪ መሆን ነው ተባለ። የህወሓት የቤት ዕጣ ድራማና የእናቶች ጽኑ እምቢተኝነት። ህወሓት ለታጋይ ቤተሰቦች የቤት ዕጣ እሰጣለሁ እያለ ነው። ድራማው ምንድነው? በዝርዝር እንመለከተዋለን። አርብ የእረፍት ቀን ይሁን ተባለ። ቅዳሜ የስራ ቀን ይሁን የሚል ምክረ ሀሳብ መቅረቡ ተነገረ። አጋቿ ፖሊስ በቁጥጥር ስር ዋለች። ሸኔ ነህ በፋኖ ትጠረጠራለህ እየተባለ ሰው እየያዘች እያንዳንዱ ሰው አግታ ገንዘብ የምትቀበለው ፖሊስ በቁጥጥር ስር ውላለች። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በኢትዮጵያ በየአቅጣጫው እየተካሄደ ያለውን ግጭት በአስቸኳይ እንዲቆምና በሰላም መንገድ መፍትሄ እንዲፈለግ ጥሪ አቀረቡ። ኢትዮጵያ የሚያስፈልጋት ሰላም እንጂ ተጨማሪ ጦርነት አይደለም ሲሉ የተናገሩት ዶክተር ቴድሮስ ለ3 ዓመታት ያክል በአማራ ክልል እየተካሄደ ያለው የትጥቅ ትግል በቁጥር የማይገለጽ ወገኖችን ሕይወት ማጥፋቱን፣ በኦሮሚያ ክልል ያለው የደም መፋሰስ አለመቆሙን፣ ትግራይ በድጋሚ ወደ ዋና ውጊያ አፋፍ መንሸራተቷ፣ እንዲሁም አፋርና ቤኒሻንጉል ጉሙዝ በግጭት አዙሪት ውስጥ መሆናቸው በጥብቅ አሳስበዋል። ይህ አጥፊ ሁኔታ በአስቸኳይ ሊያበቃ እንደሚገባ ያስገነዘቡት ዋና ዳይሬክተሩ የፌዴራል መንግስትና ሁሉም የክልል አመራሮች ከመሳሪያ ይልቅ የውይይት መንገድን እንዲመርጡ እውነተኛ የፖለቲካ መፍትሄዎችን ለማስገኘት እንዲሰሩ ተማጽነዋል። ዶክተር ቴድሮስ አድሃኖም ጦርነት የሚያመጣውን ሞትን፣ መፈናቀልን፣ ውድመትን፣ እንግልትን ብቻ መሆኑን በመጠቆም የኢትዮጵያ ሕዝብ ከዚህ የተሻለ ሰላምና የተረጋጋ ሕይወት የሚገባው መሆኑን በማስመር ጥሪያቸውን ደምድመዋል። በጦርነት ዝግጅት ፊት ዝምታን መምረጥ የጦርነቱ ተባባሪ መሆን ነው አሉ አቶ ጌታቸው ረዳ። በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የወቅቱ ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የህወሓት አመራሮች በኤርትራ መንግስትና በሌሎች ኃይሎች ጋር የፈጠሩት ጥምረት የጥፋት ቀመር ነው ሲሉ ኮነኑ። የአቶ ጌታቸው ዋና ዋና ነጥቦች የጥምረቱ ዓላማ የፌዴራል መንግስትን በኃይል መገልበጥ እንጂ የፕሪቶሪያ ስምምነት ማስፈጸም አይደለም። የኤርትራ ፕሬዝዳንት ኢሳያስ ጠቃሚ ሞኞችን በመመልመል የትግራይና የአማራን ህዝብ ላይ ቁማር እየተጫወቱ ይገኛሉ። ለትግራይ ወጣቶች፣ ለጥቂት ግለሰቦች የጦርነት ፍላጎት ሳይሆን ለህዝብ ህልውና በማሰብ ጦርነቱን በቃ ሊሉ ይገባል ብለዋል። የፌዴራል መንግስት ለፕሪቶሪያ ስምምነት ታማኝ በመሆን የሰላም አማራጮችን አጠናክሮ እንዲቀጥል አቶ ጌታቸው ረዳ አስረድተዋል። አቶ ጌታቸው ጨምረው በድንበር አካባቢ ጥብቅ ክትትል እንዲደረግ፣ ግጭት ቀስቃሾች ተጠያቂ እንዲሆኑ እና የሲቪሎች ደህንነት እንዲጠበቅ ጠይቀዋል። የህወሓት የቤት ዕጣ ድራማ እና የእናቶች ጽኑ እምቢተኝነት። የህወሓት መሪዎች በትግራይ ወጣቶች ላይ የጀመሩትን አሰቃቂ አፈሳና የግዳጅ ጭፍጨፋ ሰራላቸው። አሁን ደግሞ ወደ ተለመደው የማታለያ ስልታቸው ተመልሰዋል። የወላጆችና የጽኑ እናቶች ቁጣ ለማብረድ እንዲሁም ልጆቻችሁን ያለምንም ማንገራገር ስጡ ለማለት ለቀድሞ የተሰዉ ታጣቂዎች የቤት ዕጣ አውጥተናል የሚል አዲስ ፕሮፓጋንዳ ማዕበል እየረጩ ይገኛሉ። ለአብነት ያክል በኢሮብ አካባቢ ለሚገኙ 155 ሟች ታጣቂዎች ቤተሰቦች የመኖሪያ ዕጣ ማውጣታቸውን በሚዲያዎቻቸው በስፋት ሲያስተጋቡ ሰንብተዋል። ይህ እቅድ አዝነውላቸው ሳይሆን የቆሰለውን የኢሮብ እናቶች ስሜት በቤት ዕጣ ገዝተው ቀሪዎቹ ልጆቻቸውን ለተደራራቢ እልቂት እንዲያቀርቡ ለማድረግ የተዘጋጀ አዲስ ወጥመድ ነው ተብሏል። አርብ የእረፍት ቀን ይሁን የሚል አጀንዳ ቀረበ። በሀገራዊ ምክክር ኮሚሽኑ መድረክ ላይ አዲስ ጥያቄ ቀረበ። እየተካሄደ ባለው አገራዊ ምክክር ጉባኤ በሃይማኖት ጉዳዮች አጀንዳ እየተወያዩ የሚገኙ የእስልምና ሃይማኖት አባቶች አርብ የእረፍት እንዲሆን ጥያቄ አቀረቡ። ከአፋር ክልል የተወከሉ ተሳታፊዎች ለሀራምቤ ሬዲዮ እንደገለጹት
አርብ በሙስሊሙ ማህበረሰብ ዘንድ የጁሙዓ ሰላት የሚሰገድበት ልዩ ቀን በመሆኑ የረፍት ቀን እንዲደረግ ምክረ ሀሳብ ቀርቧል። ከዚህም በተጨማሪ በውይይቱ የኢትዮጵያ ታሪክና የመንግስት ግንባታ ትርክት እንደገና እንዲመረመር፣ የሀገሪቱ ስርዓተ ትምህርት እንዲሻሻልና ተመጣጣኝ ውክልና እንዲኖር የሚሉ ነጥቦች ተነስተዋል ተብሏል። የፖሊስ አባሏ የእገታ ተግባር ላይ ተሰማርታ ተገኘች። የቦሌ ክፍለ ከተማ ወረዳ 14 ፖሊስ ኃላፊዋ ዋና ኢንስፔክተር እህታገኝ እና በአካባቢው ከሚገኘው ኬርቲና ቁርጥ ቤት ቁጭ ብሎ ከታሳሪ ቤተሰቦች ገንዘብ የሚሰበስበው ሮቤል አማረ ጋር በቅንጅት የወንጀል ስራ እየሰራች መሆኑ ተጋለጠ። በወቅታዊ ጉዳይ ትፈለጋለህ፣ ሸኔ ነህ፣ በፋኖነት ትጠረጠራለህ፣ የህወሓት ተላላኪ ነህ እየተባለ በአካባቢው የሚገኙ ሬስቶራንቶችና ምሽት ቤቶች እየታፈሱ በየቀኑ የሚታገተው ሰው ምንም ይስራ ምን ለዋና ኢንስፔክተር እታገኝ ግን የገቢ ምንጭ ነው። እታገኝ በሲቪል ፖሊሶች እያሳፈሰች ማጎሪያ ጣቢያዋ የምታስገባው ሰው ዘመድ፣ ጓደኛ፣ ቤተሰብ ሄዶ ሲጠይቅ በዋና ኢንስፔክተር አሽከሮች የሚደርሰው እንግልት ታሳሪው የሰራው ወንጀል ቢኖር እንኳ በምድር ብቻ ሳይሆን በሰማይ የሚያስጠይቅ ያስመስሉታል። ግርግር ይፈጥራሉ፣ ቤተሰቡን ያስጨንቃሉ፣ የተጠየቀውንም እንዲከፍሉ ያስችላል የሚሉትን ሁሉ ዘዴ ይጠቀማሉ። የታሳሪው ግለሰብ እጣ ፈንታ የሚወሰነው ግን በጣቢያው ሕግና ፖሊስ ደንብና መመሪያ ሳይሆን በአካባቢ በሚገኙ ኬርቲና፣ አዞቦኒ፣ ጎጆና መሰል ሬስቶራንቶች አድፍጦ በሚጠብቃቸው የኢንስፔክተሯ ወኪል ሮቤል አማረ ነው። ሮቤል አማረ በዛው በቦሌ ወረዳ 13 ገነት ጨፌ አካባቢ ነው የሚኖረው። ከሞኤንኮ ፊት ለፊት የሚገኘው የታክሲ ተራ ማስከበር ስራ ወጣቶችን በስሩ አደራጅቶ በዋና ባለቤትነት ይሰራበታል። ከዚያም አካባቢ በሚገኘው ቤቱ ሺሻ ያስጨሳል፣ ቁማር ያጫውታል፣ ህገወጥ እርድ ይፈጽማል። ይህን ወንጀሉን የምትደብቅለት ደግሞ የዚያው የወረዳ ፖሊስ ኃላፊዋ ኢንስፔክተር እህታገኝ ነች። እህታገኘው የሮቤል ፍቅረኛ ስትሆን የታሳሪው ቤተሰብ ክፍያ የሚወሰነው በዚህ ግለሰብ አማካኝነት ነው ተብሏል። ለታሳሪው ቤተሰቦች በአንድ ሰው ከ50 ሺህ እስከ 70 ሺህ ገንዘብ ከተቀበለ በኋላ ይፈታ ሲል ታሳሪው የሰራው ወንጀል ወይም ጥፋት እንኳ ሳይነገረው ፍራሽህን ተሸክመ ሂድ የሚል ቃል ብቻ ይነገረዋል። ዋና ኢንስፔክተሯ አሁን በቁጥጥር ስር ውላለች። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ